ሰላም ለናንተ ይሁን። የተወደዳችሁ ቅዱሳን ይህንን መልእክት እንዳታሳልፍ ያንቺ ነው ያንተ ነው። ኢየሱስ ጌታ ነው። የእግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 52 ላይ ከቁጥር 1 እስከ 2 ላይ እንደዚህ ይላል። ጽዮን ሆይ ተነሺ ተነሺ፣ ኃይልሽን ልበሺ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና እርኩስ ከእንግዲህ ወዲህ አይገባብሽምና ጌጠኛውን ልብስሽን ልበሺ። ኢየሩሳሌም ሆይ ትቢያሽን አራግፊ፣ ተነሺ ተቀመጪ። ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ። ጽዮን ሆይ ተነሺ ይላል። ሃሌሉያ። ስለዚህ በኢየሱስ ክርስቶስ ስም የመነሳት ጊዜ ነው። ካላችሁበት ከየትኛውም ድካም፣ ከየትኛውም ከጨለማ አሰራር መነሳት ይሆናል። የእግዚአብሔር ብርሃን በእናንተ ህይወት ላይ በርቷል። የእግዚአብሔር ቃል ደግሞ ኢሳይያስ 60 ላይ ሲናገር ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ ይላል። ተነሳ፣ አብራ፣ አብሪ። የእግዚአብሔር ብርሃን ወደ አንተ መጥቷል፣ ወደ ህይወት መጥቷል። በየትኛውም ጥያቄ ለየትኛውም ነገር መልስ የሚሆን የእግዚአብሔር ድምፅ ነው። የእግዚአብሔር መንፈስ ባንተ ላይ ነው፣ ባንቺ ላይ ነው። ስለዚህ ይህንን ድምፅ መንፈስ ቅዱስን ማስተናገድ እንዲሆን በዚህን ሰዓት እግዚአብሔር እንድትነሱ እንድትነቁ የክብርን ልብስ እንድትለብሱ ዙሪያችሁን የከበበው የእግዚአብሔር ብርሃን እንደሆነ ጨለማ እንደማያሸንፍ የጨለማው አሰራር እንደማይገዛ እየተናገረ ነው። የእግዚአብሔር ብርሃን ቤትሽ ላይ፣ የእግዚአብሔር ብርሃን በስራሽ ላይ፣ የእግዚአብሔር ብርሃን በህይወት ላይ ሊገለጥ ዘንድ ቀርቧል። መነሳት ይሁን። ቀጥሎ የእግዚአብሔር ቃል ሲናገር ኪዳን ያልሆነ ነገር አይወርስም። ለምን? ያልተገረዘ ከእንግዲህ አይወርስምና። ኪዳን ያልሆነ ካለ እግዚአብሔር ያልሆነ ነገር ቤትህን፣ ዘመንሽን፣ ኑሮሽን አይወርስም። ይሄ ትንቢታዊ አዋጅ ነው። ለሚቀበል ለአንድ ሰው አዲስ ነገር ይሆናል። አዲስ ምዕራፍ መቀየር ይሆናል። በጌታ በኢየሱስ ስም ለኔ ነው ለሚል ሰው በኢየሱስ ስም በዚህ ሰዓት በእናንተ ህይወት ላይ መዳሰስ ሆኗል። የእግዚአብሔር ብርሃን ዘመንሽን ይከባል። የእግዚአብሔር ብርሃን፣ የእግዚአብሔር ምሪት፣ የእግዚአብሔር መንፈስ ባንቺ ህይወት ላይ ይከባል፣ ይኖራል። ስለዚህ የሚመራ የእግዚአብሔር መንፈስ በኢየሱስ ክርስቶስ ስም ዘመንህን ወርሷል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር መንፈስ በእኔ ላይ ነው የሚለው የእግዚአብሔር ቃል። የእግዚአብሔር መንፈስ በውስጡ ያለ ዳግመኛ የዳነ ያመለጠ ሰው አሜን አሜን ብሎ ይቀበላል። እሱ የእውነት መንፈስ ወደ እውነት